እስካሁን ድረስ ህዝቡ በቁርባን ላይ ያለው ሁላችንም በእውነት እግዚአብሔር በርኮን ቀድሶን ከሁር ላይ ቅዱስ ገብርኤል እየባረከን እየቀደሰን የሚገኙና ኦርቶዶክሳውያን በእውነት ደስ ሊለን ይገባል። ስለሚነበብ የምትችሉ ከሆነ ታፕታፕ ሸር አድርጉ። ታፕታፕ እና ሸር የሚያደርግ ሰው ውስን ሰው ነውና ሁላችሁ አድርጉ። ከሁላችን ጋር ይሁን። ቀጥታ ወደ ታምረ ማርያም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ወይም ሰሎ ለኩሉ ክርስቲያናዊ ለክርስቲያን ሁሉ የእመቤታችንን ተአምር መስማት ቀላል አይምሰለው የከበረ ገናና ነውና ወንዶችም ሴቶችም ወደ ግዝት እንዳይገቡ መስማትን ያስታግሉ። አስቀድመን እንደተናገርን የታወቀ ምክንያት ኃጢአት ደዌ ካልከለከላቸው በዚች ቀን ተአምሯን ሰምቶ የሚቻለው ስጋውን ደሙን ይቀበል፣ ስጋውን ደሙን መቀበል ካልተቻላቸው ተአምሯን ሰምቶ ወደ ቤቱ ይሂድ። ስጋውን ደሙ እንደተቀበለ ይሁንለት አይደረግልኛ በማለት ሰራዊ እመቤታችን ቃል ኪዳን ተአምሯን የሚንቁ ግን የወልደ እግዚአብሔር ሰው መሆን ከማመን የወጡ ናቸው። ከክርስቶስ ወገን ከምዕመናን ጋር አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ አባ ሚካኤል አባ ገብርኤል በምንባል በእኛም በቃላችን ስልጣን ፈጽመው የተወገዙ የተለዩ ይሁኑ። እኛም የእነሱን ስልጣን ይዘናና ወልድ በጌትነቱ እስኪመጣም ለዘላለም በእውነት የእመቤታችን በዓሏን እንደ እሑድ ሰንበት የማያከብረውን ስለዚህ በማይፈታ በጽኑ ስልጣን ፈጽመን አወገዝ። የእመቤታችን በዓላቶቿን የሚያከብር የታዘዘውንም የሚሰራ በዚህ መጽሐፍ የተጻፈውን የሚፈጽም ግን እስከ ዘላለም ድረስ ስሙ የተባረከ ይሆን። እሰግድለኪ 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 ወብሱ እግዚአብሔር ካንቺ ሰው ነው። ሙሽራ ከጫካሉ ወጣ ካንቺ ወጣ። እመቤቴ ማርያም ሆይ ደስ ይበልሽ። ዮሐንስ አፈወርቅ እንዳመሰገነች እኔው አመሰግንሻለሁ። የጠፋ በግ በአዳምን የፈለገው ባገኘው ጊዜ ተሸከመው እውነተኛችን ጠባቂያችን ክርስቶስ ካንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደም የጠላት ሔዋንን ስለሚጎዳ ማሰሪያ በአንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩ
በክብር ደመና ተጭኖ መጥቶ በማኅፀንሽ ያደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ የተወለደ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግደት ቃል የሚባል እግዚአብሔር ባሕርይሽን ባሕርይ ከአንቺ ወለደ ዘንድ የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልና እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትን አገልጋይ ተብለሻልና እግዚአብሔር ባሕርይሽን ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱም ከሚወደድ ልጅሽ ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ታምር ያለ እግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ጸሎታ ወበረከታ ምሕረተ ፍቅር ወልደ ያሉ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም አሜን። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገች ተአምር ነው። እግዚአብሔር የመላእክት አለቃ ገብርኤል ሂድ ለጽዮን ልጅ ለድንግል የእግዚአብሔር የባሕርይ ልጅ ወደ አንቺ ይመጣል፣ ኃይል ብር ወደ ወልድም ሥጋሽን ይለብሳል፣ ይኸውም ከአንቺ የሚወለደው ጽኑ ነው ብለህ ንገራት አለው። ደንቆሮዎች የሚሰሙበት፣ ዲዳዎችም የሚናገሩበት፣ ዕውራንም የሚያዩበት፣ ሙታን የሚነሱበት፣ ለምጻሞች የሚነጹበት፣ አንካሳንም የሚሄዱበት፣ በጨለማ ውስጥ የነበሩ ሰዎችን ብርሃን የሚያዩበት ጊዜ እነሆ ደረሰ ብለህ ንገራት አለው። ገብርኤልም ይህንን ሰምቶ በግንባሩ ተደፍቶ ጌታ ሆይ የምትነግረኝ ይደረግ ዘንድ እንደምን ይሆናል አለው። ጌታም የጀመሩትን ቸርነት ፈጸሙ። የወይን ግንድ ይቆረጣል ይሞታል አለ። ወይራውም ከበለስ ጋርም ይተካከላል፣ ቅጽሮቹም ይበቅላሉ። ምግብም ከሃይማኖት ጋርም ይሰራል። የኤሌፍና የሊሚ ወገንም ይነግሳል። ገብርኤል ሆይ ሂደህ ለዳዊት ልጅ ድንግል ሆይ ደስ ይበልሽ በላት አለው። ለዘላለሙ ነግሶ የሚኖረው እነሆ ትጸንሻለሽ። መልአኩ ገብርኤልም ይህንን ሰምቶ ሰገደ። ልብሱንም በላዩ ይዞ በመስቀል ቀኝ ይወርድ ዘንድም ወደደ። ጌታም መግባትህንና መውጣትህን በብር አንድነትም ይሁን አለው። ዘካርያስን ረግመህ አንደበቱን እንዳስረሳህ እሷንም አታሳዝናት፣ ደስ አሰኛት እንጂ አለው። ይህንንም ሰምቶ ፈጽሞ ደስ እያለው ሊባኖስ ከሚባል ተራራ እስኪሰማ ድረስም ክንፉን እያማታ ወረደ። በዙሪያው ያሉ ይህ የምንሰማው ምንድን ነው ይሉ ነበር። የተደረገበትን ቦታ አላወቁም ነበር። ገብርኤልም እሁድ ቀን በ3 ሰዓት እመቤታችን ሐርና ወርቅ እያስማማች ስትፈትል እየሰገደና እጁን እጅ እየነሳ አበስራት። የእውነተኛ ንጉሥ እናቱ እመቤታችን ድንግል ማርያም ለአንቺ ፍቅር አንደበት ይገባሻል አላት። አንቺ ከሴቶች ተለይተሽ ንዕርት ክብርት ነሽ አላት። አምላክን የወለድሽ በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የመልአኩ የገብርኤልን ቃል ሰምታ እንዲህ ያለ ሰላምታ እንደምን ይቀበሉታል? እንዴትስ መቀበል ይቻላል እንጂ አለችው። መልአኩም ማርያም ሆይ መንፈስ ቅዱስ ያድርብሻል፣ ኃይለ ልዑል ወልድም ሥጋሽን ይለብሳልና አይዞሽ አትፍሪ አላት። ይህም ከአንቺ የሚወለደው ጽኑ ከሃሊ ነው፣ ስሙም ወገኖቹን ከኃጢአታቸው ፍዳ ፈጽሞ የሚያድናቸው ኢየሱስ ይባላል አላት። እመቤታችንም የሁሉ ጌታ ገረዱ እነሆ አለው፣ እንደ ቃልህ ይሁንልኝ ይደረግልኝ አለችው። ያም መልአክ ከእርሷ ዘንድም ሂዶ ተሰወረ። አካላዊት ቃል ከማኅፀኗ አደረ። በዚያችም ሰዓት የፊቷ መልክ ተለወጠ፣ እንደ ፀሐይም አሸበረቀ። ልመናዋ ክብሯ በረከቷ
ከእኛ ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። I'm